ብዙ ጊዜ የሚነሳው ነገር ምንድነው ዓላማ የሚለው ነገር ነው። ዓላማ መርህ ህይወት መኖር አለብህ። ዓላማ እንዲህ መሆን አለበት። ዓላማ በዚህ ወጥቶ ዓላማ በዛ ገብቶ ዓላማ የሌለው ህይወት አያስፈልግም። ዓላማ ምንድነው? ዓላማ አብሮኝ ነው የተወለደው ዓላማ ወይስ ከመጣው በኋላ ነው ዓላማዬን የምቀርጸው? ዓላማዬን ለመቅረጽ የሚያስፈልጉኝ ምንድን ናቸው? ቤተሰብ፣ ትምህርት ቤት፣ ያየሁት ነገር፣ ያነበብኩት፣ የሰማሁት ምናምን ነው አይደለ? ስለዚህ እነዚህ ነገሮች ናቸው ዓላማ የሚባሉት ነገሮች። እኔ ዓላማ የሰው ልጅ ዓላማ መሆን ያለበት መኖርና መኖር ነው። ለፈጣሪው ለሁለንተናው ስም ላወጡለት አውጥቶለታል። ግማሹ ጋር አላህ፣ ግማሹ ጋር ዋቃ፣ ግማሹ ጋር እግዚአብሔር የተለያየ ስያሜ አለው። ብቻ ውስጥህ ለሚነግርህ ነገር ለዚህ ለሁለንተናው ኃይል ሁለንተናውን አስተሳስሮ ለሚያኖር ኦኬ በመገዛት መኖር ነው። እኔ ዓላማዬ ጀስት መኖር ነው። ዓላማዬ በቃ መኖር ነው። ምንድነው የሚነሳው ጥያቄ? መኖር ብቻውን በቂ አይደለም። መኖር እንዴ የሚያኖር እግዚአብሔር ነው ኦፍ ኮርስ። እኔ ግን መኖር በቂ ነው ባይ ነኝ። መኖር በቂ ነው። አዎ የሚያኖር እግዚአብሔር ነው። መኖር ግን በቂ ነው። ስለዚህ የኔ ዓላማ መሆን ያለበት መኖር ነው። ያንን ሁለንተና ስርዓት ተረድቶ ተገንዝቦ ኦኬ ሁለንተናው በሚፈስበት መንገድ ተፈጥሮ በሚፈስበት መንገድ as much as possible ማለት ነው። በተገነዘብኩት ልክ ማለት ነው። እንግዲህ ከፍ ግንዛቤ ስለ ሁለንተናው ያለኝ ግንዛቤ ስለ ሁለንተናው ስርዓት ያለኝ ግንዛቤ ከፍ ባለ ቁጥር በዛ ስርዓት ውስጥ እየፈሰስኩ መኖር ነው። በቃ ይሄ ነው ትልቁ ዓላማ። ኦኬ ደን ያንን በዛ ስርዓት ውስጥ እየፈሰሱ ለመኖር በሚሄደው ጥረት ውስጥ አንዳች ነገር አደርጋለሁ። ኦኬ ፈጠራ የሚከናወነው በዚህ ውስጥ ነው። የተለያዩ ሳይንሳዊ ግኝቶች የሚከናወነው በዚህ ውስጥ ነው። ኦኬ በጎ መስራት በጎ ማድረግ ለመኖር በሚደረግ ጥረት ውስጥ ነው። በቃ አንድ በጎ አድራጊ በጎ በማድረግ ውስጥ ነው መኖር የሚችለው። በጎ ማድረግ ካልቻለ መኖር አይችልም። ልክ በጎ ማድረግ ከሆነ ሁለንተናውን የተረዳበት መንገድ በጎ በማድረግ ውስጥ ነው ከሁለንተናው ጋር ተሰናስሎ የሚኖረው ብሎ የሚያምን ከሆነ ከዛ ውጪ መኖር አይችልም ያ ሰውዬ። በጎ አድራጊዎች ለኛ በጎ ሊያደርጉ አይደለም ለራሳቸው ሊኖሩ። ምክንያቱም በጎ ማድረግ ነው ስራቸው። ፌክ በጎ አድራጊዎች የሉም እያልኩ አይደለም። ድሪል በጎ አድራጊዎች ዓለም የገባቻቸው ሁለንተናው የገባቸው በጎ በማድረግ ውስጥ ነው። ትክክለኛው መኖር፣ ትክክለኛው ደስታ፣ ትክክለኛው ህይወት በጎ በማድረግ ውስጥ ነው ብሎ ነው የሚያምኑት። ምርምር የሚሰሩ አሉ፣ የሚመራመሩ አሉ። የተለያየ ምርምር ተምረው ሊሆን ይችላል፣ ከተፈጥሮ ተምሮ ሊሆን ይችላል፣ መሰረታዊ ትምህርት ተምሮ ሊሆን ይችላል፣ የተለያዩ ዲግሪ ኖሯቸው ሊሆን ይችላል። የተለያየ ምርምር የሚያደርጉ ምርምር ፓሽኔት የሚያደርጋቸው ሁለንተናውን ማወቅ በዛ ውስጥ ነው እያወቁ መኖር እየመረመሩ መኖር ነው ተልዕኳቸው ወይም ዓላማቸው። ዓላማቸው መኖር ነው። ግን ሲኖሩ እንደዛ እያደረ በዛ ውስጥ ነው የሚኖሩት። መኖር ነው ትልቁ ነገር። ግን ተኝተህ አይደለም ትኖራለህ። ተኝተህ መኖር ከቻልክ ኦኬ እኮ ተኝተህ መኖር አይቻልም። ሰው መኖር ነው ዓላማው ሲባል አይስራ ማለት አይደለም። ስራ የህይወት ጣዕም ነው፣ የምትኖርበት ሂደት ነው ስራ። ያንን መኖር የምታጣጥምበት መንገድ ስራ ይባላል። የተለያየ ስራ ትሰራለህ ያንን ለማድረግ ኤክስፕሎር ማድረግ የተለያየ ሀገር መሄድ። ለምሳሌ ፋይናንሻሊ ስቴብል የሆነ ፋሚሊ ውስጥ የተወለደ ልጅ ወይም ፋይናንሱን እኔ ከቨር አደርግልሃለሁ የተባለ ልጅ ኦኬ እኔ የመጀመሪያው መኖር ነው። ግን ሲኖር ምን ማድረግ ነው? ዓለምን ወርልድን ኤክስፕሎር እያደረገ እያየ ቪዚት እያደረገ መሄድ ነው ሊሆን ይችላል ፓሽን። ወይም
ትልቅ እንትን ውስጥ ገብቶ መመራመር ሊሆን ይችላል አላማው። ኦኬ። ስለዚህ ዋናው የሰው ልጅ አላማ እዚህ ምድር ላይ መኖር ነው። በቃ መኖር ነው። ሁለንተናውን ተረድተህ በዚህኛው አነጋገር እዚህ ሃይማኖታዊ ውስጥ በተጠነፈው ማህበረሰብ አነጋገር መሰረት የእግዚአብሔርን ስራ እየሰራህ መኖር ነው። እግዚአብሔር የሚወደውን ነገር እያደረክ መኖር ነው። በቃ ይሄ ነው ትልቁ አላማ። ወይም አላህ የሚፈልገውን ነገር ምን ማለት ነው? አላህ የሚፈልገውን የተጻፈ ኮንቬንሽን የተጻፈውን ነገር እያልኩ ላይሆን ይችላል። ፎር ዛት ማተር ግን የተፈጥሮውን ስርዓት በመረዳት ውስጥ ያንን ፍሰት በመረዳት የሌሎች ፍጥረታትን በመረዳት የሰው ልጅን በመረዳት የራስንም ፍላጎትና የራስንም አፈጣጠር በመረዳት ኤክስፕሎር እያደረጉ ሞር ሪሰርች እያደረጉ ሞር እያዩ ሞር እየተረዱና እያወቁ መኖር ነው እዚህ ምድር ላይ። ገበሬው ሞር እያወቀ የትኛውን ዘር ሲዘራ የትኛው ሞር ያመርታል፣ የትኛው ወቅት ላይ የትኛው ዝናብ ይዘንባል፣ የአምናው ስህተቱ ምን ነበረ፣ ካቻምናው ምርቱ ምን ያህል ነበረ፣ ለምን ያሆነ፣ ፍጉ ምን ስለሆነ ነው ዲስ ነጋዴውም እንደዚህ በቃ ስም የሰጠናቸው ይሄ ነጋዴ በቃ ብቻ ማንም ፍጥረት ወደዚህ ምድር ሲቀላቀል አላማው መኖርና መኖር ነው የሚል ጽኑ እምነት አለኝ። ስለዚህ መኖር ብቻውን በቂ ነው። መኖር ብቻውን በቂ ነው። መኖር አይበቃም ምናምን ከሚሉት ጋር መኖር ትልቅ ነገር ነው። በቃ መኖር ብቻውን በቂ ነው። መኖር ብቻውን በቂ ነው። አመሰግናለሁ።